ሰሞኑን የብልጽግና ዳይፐር ቀያሪ ተሰብስባ ፋኖ ከነገሌ ጋር ይሰራ ነው፣ ፋኖ ከነምንስ ጋር እየሰራ ነው፣ ከኤልትራ ጋር ከቲፒኤልኤፍ ጋር እየሰራ ነው። አርጎት ነው ፈጣሪ። ከኦነግ ጋር ሊሰራ ነው፣ አርጎት ነው ፈጣሪ። ለምሳሌ ከኦነግ ጋር ቢሰራ ለምሳሌ ማለት ነው። በነገራችን ላይ የአማራ ፋኖ ብሔራዊ ንቅናቄ ከነዚህ ድርጅት ጋር እሰራለሁ ብሎ አላሳወቀም እስካሁን ድረስ። ግን አገዛዙ መውደቂያቸውን ስለሚያውቁት የሚጠለፉበትን የሚወድቁበትን ስለሚያውቁት ደንግጧል። በቃ እኔ ከሰራ እሰየው ነው የምልህ። አመራሮቻችን ነቅተዋል፣ ጀግኖች ናቸው። አማራ ስኮል እንዲህ ነው። ምክንያት የጠላት ለኔም ምኔ ነው ወዳጄ ነው እንዴ። ከባህዴን በላይ የአማራን ህዝብ የጨፈጨፋል እንዴ አለ ወይ? ከባህዴን ከደንቆሮው ለዛውም አማራ ሆኖ ከሱ የበለጠ የአማራን ህዝብ የጨፈጨፋል እንዴ? እና ኦነግ በምንድን ነው የሚለየው? ኦነግ ከጓጽዮን እስከ አዲስ አበባ ያለውን እኔ አልነካም የአማራን ህዝብ ካሁን በፊትም አላደረኩትም አሁንም አላደርግም ካለ እሰየው። ኤልትራ የአማራ ትግል እውነተኛ ትግል ነው፣ ስለዚህ ይህን ትግል አግዘዋለሁ፣ በመሳሪያም በምንም በሎጂስቲክም በምንም በወታደርም ይሁን አግዘዋለሁ ካለ እሰየው እሰየው። ቲፒኤልኤፍ ካሁን በፊት የሰራሁት በደል ሁሉ ይቅርታ አድርጉልኝ፣ ብልጽግናን ግን እዋገዋለሁ። የመላው ኢትዮጵያ ህዝብ ጸር ነው፣ ገዳይ ነው። ስለዚህ ከአማራ ፋኖ ጋር እሰራለሁ። የአማራ ፋኖ ያለኝን በሙሉ አደርጋለሁ። የአማራ ፋኖ ዓላማ የኔም ዓላማ ነው። የአማራን እርስቶች አልነካም ካለ እሰይ፣ ጥሩ አደረጉ። በእርግጠኝነት የምናገረው ደግሞ እነኝን ነገሮች የአማራ ፋኖ ብሔራዊ ንቅናቄ መሪዎች አሳልፈው አይሰጡ። ከኦነግ ጋር ድርድር ካለ የሚታፈነው የአማራ ህዝብ ይቆማል ማለት ነው። ምክንያት አገዛዙ እያፈነ ያለ በኦነግ ምክንያት ስለሆነ ነው። ኦነግን እያመካኘ ስለሆነ ነው። አገዛዙ አመራሮች እነ ሽመልስ አብዲሳ የኦሮሚያ ልዩ ኃይልና የኦሮሚያ ፖሊስ እያፈነ ያለ ኦነግ አፈነ በሚል ነው። ስለዚህ ኦነግ ወደ ሰላም መንገድ ከመጣ የአማራ ፋኖ ትግል የኔም ትግል ነው ትክክል ነው ብሎ ካሰበ እነዚህ ነገሮች የማይወገዱበት አንድ ምክንያት የለም ማለት ነው። ምክንያቱም እያነቀ ያወጣቸዋል። ከዛ ውጭ ደግሞ በኦሮሚያ ውስጥ ያለውን ያ ብልጽግናን ወታደር ፋሱን ያስፈጀዋል ማለት ነው። አዎ የቲፒኤልኤፍ ወታደር ከኛ ጎን ሆኖ ከተዋጋ እሰየው። ነገ ኮኛ ፋኖ መንግስት ሲሆን አጠቃላይ የብሔር ብሔረሰቦችን ተወካይ ያላቸው አዲስ አበባ ምክር ቤት ላይ ተወካይ እኮ ያመጣል እኮ። ይሄን አታውቁም እንዴ? የአማራ ፋኖ ስልጣን ሲይዝ ከኢትዮጵያ ብሔርና ብሔረሰቦች በሙሉ ሚኒስትሮች ላይ፣ ምክር ቤቱ ላይ፣ ፖሊሶች ላይ፣ መከላከያዎች ላይ፣ ፌዴራል ፖሊስ ላይ አጠቃላይ የሀገሪቱን ባሉበት ሚኒስቴሮች ውስጥ በሚኒስቴሮች መስሪያ ቤት ውስጥ ብሔር ብሔረሰቦች ይካተታሉ። የማይቀር ነገር ነው። ይህን ለማድረግ ደግሞ ከአሁኑ ጀምረ ከብሔርና ብሔረሰቦች ላይ ጋር አብረ መስራት እጅግ በጣም ደግና አስፈላጊ ሀሳብ ነው። እኔ የአማራ ፋኖ ብሔራዊ ንቅናቄ ይህንን አድርገውት ከሆነ እሰየው ነው የምላችሁ። እሰየው። ኤልትራ ድሮን ከሰጠችን፣ መድፍ ከሰጠችን፣ ጥይት ከሰጠችን አጨብጭቤ ነው መቀበላት። ምን አባት አመጣ ፋኖ ከዚህ ጋር ስራ ምን አገባህ አንተ? ምንድነህ አንተ? ከአረብ ኤሚሬትስ ጋር እየሄድክ አይደለም እንዴ የአማራን ህዝብ ጨፈጭፍ፣ የኢትዮጵያን ህዝብ ጨፈጭፍ? ከአዘርባይጃን ክላሽ እየተበደርክ እያመጣህ አይደለም እንዴ የአማራን ህዝብ ጨፈጭፍ? ከቱርክ አይደለም ወይ ድሮኖችና ሄሊኮፕተር እያመጣህ ኢትዮጵያን የምትጨፈጭፍ? አንተ አምርተው ነው አንተ ቀዳዳ አምቡሽቲ። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ አጋር ሲፈልግ ነውር ነው። አጋር ያስፈልገዋል። ገና ነው የምልህ ገና። እኔ እንደው አናሳ ነው። ከጎረቤት ሀገሮች ጋር መተባበር መቻል አለበት። የአማራ ፋኖ መተባበር አለበት። አዎ የጋራ ጠላትን መደቆስ ነው። ሌባን አጠቃላይ ተሰብስበህ ካልያዝከው ብቻ ለብቻማ እንዴት አድርገህ ትችለዋለህ? አዎ ተሰብስበህ መንፋት ነው ማለት ነው። እኔ በእኔ አመለካከት የግል አመለካከቴን ብትጠይቁኝ የኤልትራኖች ወየው በመቶ ሺህ የሚቆጠር ወታደር ሰጠውን፣ ወየው ኢትዮጵያ ውስጥ አምጥተው ከኛ ጎን ሆኖ ብልጽግናን ተዋግቱት እንዴ።
ጌታቸው ረዳ አማራን ለማጥፋት ሲኦልም ድረስ እንገባለን ብሎ የተናገረውን አይደለም እንዴ ብልጽግና ጎትቶ እያሰራ ያለው? ብአዴን እኮ ከነ ጌታቸው ረዳ ጋር ነው የሚሰራ። ጌታቸው ረዳ እኮ አማራ ጋር ላይ የምናወራርደው ሰነድ አለን፣ ከአማራ ጋር የምናወራርደው የቤት ስራ አለን ብሎ በአማራ ላይ ሞት ያወጀውን እኮ ነው ብአዴን ከጌታቸው ረዳ ጋር የሚሰራ። እንኳን የትግላችን አጋር አግኝተን ማለት ነው። እሰየው ነው የምልህ፣ እሰየው ካደረጉት እሰየው። የአማራን ፋኖ የአማራን ህዝብ ጥቅም አሳልፎ የሚሰጥ እስካልሆነ ድረስ የአማራ ፋኖ ብሔራዊ ንቅናቄ አጋር ያስፈልገዋል። ወደድክም ጠላህም ደግሞ እናደርገዋለን። ምን አባት አመጣ ንፍጣ